በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ፍልሰታ የሚለው ቃል ከአንድ ቦታ ወደ ሌላ ቦታ መሄድን፣ መሰደድን፣ መፍለስን የሚያመለክት ሲሆን ይህም የእመቤታችን ሥጋ ከጌቴሴማኒ ወደ ገነት መፍለሱን በኋላም በገነት በዕፀ ሕይወት ስር ከነበረበት ቦታ መነሳቱን ለማመልከት የሚነገር ነው። እመቤታችን ቅድስት ድንግል ማርያም 64 ዓመት በዚች ምድር ኖራ እንደ አንድ ልጇ መሞቷን፣ መነሳቷን፣ ማድረጓን ያዩ ዘንድ ሐዋርያት የጾሙት ጾም ነው። ይህ ጾም ከነሐሴ 1 እስከ ነሐሴ 16 የሚጾም ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዋጅ ከደነገገቻቸው 7ቱ አጽዋማት ውስጥም አንዱ ነው። ሃይማኖታዊ መሰረቱም እመቤታችን ባረፈች ጊዜ ቅዱሳን ሐዋርያት አስከሬኗን ይዘው ወደ ጌቴሴማኒ የመቃብር ስፍራ ይዘዋት ይሄዳሉ። አይሁዳውያንም ለተንኮል አያርፉምና ቀድሞ ልጇ ሞተ፣ ተነሳ፣ አረገ እያሉ ሲጨቃጭቁ ኖሩ። አሁን ደግሞ እናቱ ሞተች፣ ተነሳች፣ አረገች ሊሉ ነው እንዴ በማለት አስከሬኗን ለማቃጠል አሰቡ። ጌታችን መድኃኒታችን ኢየሱስ ክርስቶስም በድንቅ ተአምር አዳናቸው። አስከሬኗን ከእጃቸው ነጥቆ በገነት በዕፀ ሕይወት ስር አኖሯት። ከዚያ በኋላም ሐዋርያት ስጋዋን አግኝተው ይቀብሩ ዘንድ ካረፈች በ8ኛ ወር ከነሐሴ 1 እስከ ነሐሴ 14 ድረስ 2 ሱባኤ ያዙ። በ14ኛውም ቀን ስጋዋን ከጌታ ዘንድ ተቀብለው በጌቴሴማኒ የመቃብር ስፍራ አሳረፉት። በ3ኛውም ቀን ተነስታ ስታርግ ከሰዱቃውያን ወገን የሆነው ሐዋርያው ቅዱስ ቶማስ አያት። ሀገረ ስብከቱ በህንድ ስለነበር የቀብር ስነ ስርዓቷንም አልፈጸመም ነበር። እርሱም ቀድሞ የልጅን ትንሣኤ አላየውም ነበር፣ አሁንም የአንቺን ትንሣኤ ሳላይ ቀርቼ ነውን ብሎ አዘነ። እርሷም ከእርሱ በቀር ትንሣኤዋን ያየ ሰው አለመኖሩን ነግራ አጽናናችው። ለሌሎች ሐዋርያት ይነግራቸው ዘንድም ለምልክት እንዲሆን ሰበኗን ማለትም መግነዟን ሰጠችው። እርሱም ኢየሩሳሌም በደረሰ ጊዜ ሐዋርያትን የእመቤታችን ነገር እንደምን ሆነ ብሎ ጠየቃቸው። እነርሱም ስጋዋን አግኝተን ቀብረናታል በማለት መለሱለት። እርሱም እውነቱን አውቆ በመደበቅ ሞት በጥር በነሐሴ መቃብር እንደምን ይሆናል? ይሄ አይደረግም በማለት መለሰ። እነርሱም ይህንን ያሳዩት ዘንድ ወደ መቃብር ስፍራው ይዘውት ሄዱ። ነገር ግን አላገኟትም ነበር። እርሱም አታምኑኝም ብዬ እንጂ እመቤታችን እኮ ተነስታ አድርጋለች በማለት ነገራቸው። ለምልክት የሆነ ብላ የሰጠችውን ሰበኗንም አሳያቸው። እነርሱም በዓመታቸው ቶማስ ትንሣኤሽን አየ፣ እኛ ስለምን አላየንምን? በማለት ከነሐሴ 1 እስከ ነሐሴ 14 ድረስ ሱባኤ ያዙ። በ14ኛውም ቀን ተገልጦላቸው ትንሣኤዋን እርገቷን ለማየት በቁ። ሐዋርያዊት የሆነችው የኢትዮጵያ ኦርቶዶክስ ቤተክርስቲያንም ምዕመኖቿ ከእመቤታችን ከቅድስት ድንግል ማርያም በረከት ይሳተፉ ዘንድ ይህን ጾም እንድንጾመው አወጀችልን። ተወዳጆች ሆይ እውነት ነው፣ ምንም ሳንለውጥ ብዙ ዘመናትን አሳልፈናል። እኛ በሕይወት ሳንሻገር ብዙ የፋሲካ በዓላትን አክብረናል። እኛ ሳንነሳ ብዙ የትንሣኤ በዓላትን አክብረናል። ፍልሰታ ለማርያምን የምናከብረው በእመቤታችን ላይ የምንጨምረው ነገር ስላለ ሳይሆን እንደ እመቤታችን እንኳ ባይሆን የአቅማችንን ያህል በዚህ ጊዜያዊ መቆያችን እስካለን ድረስ በንጽህና በቅድስና ከምንም በላይ ደግሞ እግዚአብሔርን በፊደላት ሳይሆን በሕይወት አውቀነው አጣጥመነው በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ፍልሰታ የሚለው ቃል ከአንድ ቦታ ወደ ሌላ ቦታ መሄድን፣ መሰደድን፣ መፍለስን የሚያመለክት ሲሆን ይህም የእመቤታችን ሥጋ ከጌቴሴማኒ ወደ ገነት መፍለሱን በኋላም በገነት በዕፀ ሕይወት ስር ከነበረበት ቦታ መነሳቱን ለማመልከት የሚነገር ነው። እመቤታችን ቅድስት ድንግል ማርያም 64 ዓመት በዚች ምድር ኖራ እንደ አንድ ልጇ መሞቷን፣ መነሳቷን፣ ማድረጓን ያዩ ዘንድ ሐዋርያት የጾሙት ጾም ነው። ይህ ጾም ከነሐሴ 1 እስከ ነሐሴ 16 የሚጾም ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዋጅ ከደነገገቻቸው 7ቱ አጽዋማት ውስጥም አንዱ ነው። ሃይማኖታዊ መሰረቱም እመቤታችን ባረፈች ጊዜ ቅዱሳን ሐዋርያት አስከሬኗን ይዘው ወደ ጌቴሴማኒ የመቃብር ስፍራ ይዘዋት ይሄዳሉ። አይሁዳውያንም ለተንኮል አያርፉምና ቀድሞ ልጇ ሞተ፣ ተነሳ፣ አረገ እያሉ ሲጨቃጭቁ ኖሩ። አሁን ደግሞ እናቱ ሞተች፣ ተነሳች፣ አረገች ሊሉ ነው እንዴ በማለት አስከሬኗን ለማቃጠል አሰቡ። ጌታችን መድኃኒታችን ኢየሱስ ክርስቶስም በድንቅ ተአምር አዳናቸው። አስከሬኗን ከእጃቸው ነጥቆ በገነት በዕፀ ሕይወት ስር አኖሯት። ከዚያ በኋላም ሐዋርያት ስጋዋን አግኝተው ይቀብሩ ዘንድ ካረፈች በ8ኛ ወር ከነሐሴ 1 እስከ ነሐሴ 14 ድረስ 2 ሱባኤ ያዙ። በ14ኛውም ቀን ስጋዋን ከጌታ ዘንድ ተቀብለው በጌቴሴማኒ የመቃብር ስፍራ አሳረፉት። በ3ኛውም ቀን ተነስታ ስታርግ ከሰዱቃውያን ወገን የሆነው ሐዋርያው ቅዱስ ቶማስ አያት። ሀገረ ስብከቱ በህንድ ስለነበር የቀብር ስነ ስርዓቷንም አልፈጸመም ነበር። እርሱም
ቀድሞ የልጅሽን ትንሣኤ አላየውም ነበር፣ አሁንም የአንቺን ትንሣኤ ሳላይ ቀርቼ ነውን ብሎ አዘነ። እርሷም ከእርሱ በቀር ትንሣኤዋን ያየ ሰው አለመኖሩን ነግራ አጽናናችው። ለሌሎች ሐዋርያት ይነግራቸው ዘንድም ለምልክት እንዲሆን ሰበኗን ማለትም መግነዟን ሰጠችው። እርሱም ኢየሩሳሌም በደረሰ ጊዜ ሐዋርያትን የእመቤታችን ነገር እንደምን ሆነ ብሎ ጠየቃቸው። እነርሱም ስጋዋን አግኝተን ቀብረናታል በማለት መለሱለት። እርሱም እውነቱን አውቆ በመደበቅ ሞት በጥር በነሐሴ መቃብር እንደምን ይሆናል? ይሄ አይደረግም በማለት መለሰ። እነርሱም ይህንን ያሳዩት ዘንድ ወደ መቃብር ስፍራው ይዘውት ሄዱ። ነገር ግን አላገኟትም ነበር። እርሱም አታምኑኝም ብዬ እንጂ እመቤታችን እኮ ተነስታ አድርጋለች በማለት ነገራቸው። ለምልክት የሆነ ብላ የሰጠችውን ሰበኗንም አሳያቸው። እነርሱም በዓመታቸው ቶማስ ትንሣኤሽን አየ፣ እኛ ስለምን አላየንምን? በማለት ከነሐሴ 1 እስከ ነሐሴ 14 ድረስ ሱባኤ ያዙ። በ14ኛውም ቀን ተገልጦላቸው ትንሣኤዋን እርገቷን ለማየት በቁ። ሐዋርያዊት የሆነችው የኢትዮጵያ ኦርቶዶክስ ቤተክርስቲያንም ምዕመኖቿ ከእመቤታችን ከቅድስት ድንግል ማርያም በረከት ይሳተፉ ዘንድ ይህን ጾም እንድንጾመው አወጀችልን። ተወዳጆች ሆይ እውነት ነው፣ ምንም ሳንለውጥ ብዙ ዘመናትን አሳልፈናል። እኛ በሕይወት ሳንሻገር ብዙ የፋሲካ በዓላትን አክብረናል። እኛ ሳንነሳ ብዙ የትንሣኤ በዓላትን አክብረናል። ፍልሰታ ለማርያምን የምናከብረው በእመቤታችን ላይ የምንጨምረው ነገር ስላለ ሳይሆን እንደ እመቤታችን እንኳ ባይሆን የአቅማችንን ያህል በዚህ ጊዜያዊ መቆያችን እስካለን ድረስ በንጽህና በቅድስና ከምንም በላይ ደግሞ እግዚአብሔርን በፊደላት ሳይሆን በሕይወት አውቀነው አጣጥመነው